ለሰዎች ከልብ ደግ መሆን ከባዱ ክፍል አንድ ጊዜ በሰው መጎዳቱ የማይቀር መሆኑ አይደለም። ይልቁንም ደግነት ሰዎች ዘንድ የሚደነቅ ስጦታ መሆኑ ቀርቶ እንደ ግዴታና እንደተጠበቀ ነገር መቆጠር መጀመሩን ስትረዳ ማንንም ማስከፋትና ማሳዘን ስለማትፈልግ እሺ ማለት ትጀምራለህ። ሰላም እንዳይፈርስ ብለህ ዝምታን ትመርጣለህ። ደግ ሰው ማለት እንዲህ አይነት ነው ብለህ ራስህን ስለምታሳምን የከበዳቸውን ሳይሆን ጭራሽ ያንተ ያልሆኑትን ሸክሞች መሸከም ትጀምራለህ። ከዛ ቀስ በቀስ እኔ ምን ያስፈልገኛል ብለህ መጠየቅህን አቁመህ ሌሎችን ሁሉ እንዴት ማስደሰት እንደምትችል ማሰብ ትጀምራለህ። አንድ ቀን ጠዋት ስትነቃ እጅግ ተስፋ ቆርጠህና ዝለህ ራስህን ታገኘዋለህ። ይህ የሚሆነው ደካማ ስለሆንኩ ሳይሆን ማንም ሰው ውሃ ለመቅዳት ባላገዘ ባልዲ ውስጥ ለነሱ ብለህ ስትቀዳላቸው ወይም ለሰዎች ስታፈስ ስለምትኖር ነው። ብዙዎች ፈጽሞ የማያውቁት አንድ እውነት አለ። ወሰን የሌለው ደግነት መጨረሻው ራስን መካድና መተው ነው። ርህራሄ ማለት ራስን መስዋዕት ማድረግ አይደለም። ይቅርታ ማለት ሁልጊዜ ሌላ እድል መስጠት አይደለም። ፍቅር ማለት ንቀትህንና አለማክበርን መታገል ማለት አይደለም። አይሆንም ብለህ መመለስ ትችላለህ። አሁንም ግን ጥርስ ሆነ ከአንድ ቦታ ወይም ሁኔታ ዘወር ማለት ትችላለህ። አሁንም ግን ለሰዎች ሁሉ መልካሙን መመኘት ትችላለህ። የልብህን ቅንነት ስታጣ የውስጥ ሰላምህን መጠበቅ ትችላለህ። የልብህን ቅንነት ሳታጣ የውስጥ ሰላምህን መጠበቅ ትችላለህ። የእውነት የሚያከብሩህና ዋጋ የሚሰጡህን ሰዎች ለራስህ ባስቀመጥከው ወሰን አይከፋቸውም። ይልቁንም ያከብሩሃል። ወሰን ማጣትህ ወይ መስመር አለማስመርህ ወይ የጠቀማቸው ብቻ ናቸው ራስ ወዳድ ሊለው የሚችሉት። ምክንያቱም አንተ ከምትቀበለው በላይ ስትሰጣቸው የኖረበት ሁኔታ ለነሱ ምቹ ነበር። ለመኖር ብቸኛው መንገድ ልብን ጨካኝ ማድረግ እንደሆነ ዓለም እንድታሳምነህ ፍቃድ መስጠት የለብህም። ደግ ሆነህ ቀጥል። ሩህሩህ ሆነህ ቀጥል። ለስላሳ ልብህ እንደተጠበቀ ይሁን። ብቻ ሁል ጊዜ ለሌሎች ሰዎች ስትሰጥ የኖርከውን እንክብካቤና ጥንቃቄ ላንተም ልብ እንደሚገባው አትርሳ።